ፓኪስታንን ተልኮትን ጨርሰው ነው አዲስ ተልኮ ተሰጥቶት ወደ መካከለኛ ምስራቅ እየሄዱ ነው የተባበሩት አረብ ኤሚሬቶች እዛ ተልኮ ወስደው እየሄዱ ነው ያሉትና እዛ አካባቢ የተሰሩ ስራዎች በጣም ትልቅ ስራዎች አሉ አሁን መካከለኛ ምስራቅ ደግሞ የዓለም የአይን ማረፊያ ሆኗል ባላቸው አቅም አሁን ቅድም እርሶ ያነሱኝ የዓለም የዲፕሎማሲ ማዕከል አሁን ኢኮኖሚክ ዲፕሎማሲ ከመሆኑ አንፃር ትላልቅ ሀገራት አሜሪካን ጨምሮ የሚፈልጓቸው ሀገራት ካሉ መካከለኛ ምስራቅ ናቸውና እርሶ እዛ እየሄዱ ነው ፓኪስታን ላይ ያመጡትን ለውጥ እዛስ ምን እንጠብቅ የሚለው ነገር አጭር ነገር እናንሳና እናጠቃለን የነጋቸው በጣም አመሰግናለሁ እንግዲህ ይሄን በጣም ኃላፊነት ትልቅ ሄቪ ዲዩቲ ሄቪ ሪስፖንሲቢሊቲ ነው ዋነኛው ትልቁ እርሾዎች አሉ በሁለቱ ሀገራቶች መካከል በሁለቱ መሪዎች መካከል በተለይ ክብር ጠቅላይ ሚኒስትርና መሐመድ ቢን ዛይድ መካከል ወንድማማችነት ስፕሪት ነው ያለው ያ ማለት ለአንድ ሀገር ትልቁ ቁንጮ ዲፕሎማሲ ነው ያንን ካገኘ ብለሲንግ ካለ ሌሎቹ ደግሞ በመሃል ያሉትን ቢሮክራሲዎች መጠጋገን ይፈልጋል ሉብሪኬት ማድረግ ይፈልጋል ስለዚህ ያው ውጭ ጉዳያችን አሁን በተለየ መልኩ እዛ አካባቢ የምንጠብቃቸው ሁለት ሶስት ነገሮች ይኖራሉ አንደኛው ኢኮኖሚክ ነው ዋነኛው ማቀፉ ትላልቅ አቅም ያላቸው ኢንቨስተሮች ሊድ ይሆኑ በአለም ደረጃም ያሉ ዓለምም ትኩረት ያደረገባቸው አሉ ኦሬዲ አሁን በለውጡ ደግሞ የተለዩ ሰዎች አሉ እነዛን ሄደን ግንኙነታችን በትክክሉ ዴቨሎፕ ማድረግ ነው ተለይቷል ኢንጌጅ ማድረግ ማሳመን ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ፕራዮሪቲ ነምበር 1 2 3 ማድረግ ያስፈልጋል ሁለተኛ ደግሞ ትልቅ አቅም ያለው ዲያስፖራ አለን እዛ ውስጥ ይሄ ትልቅ እርሾ ነው እነዚህ ደግሞ ድልድዮች ናቸው አንድ በራሳቸው ማዕቀፍ ውስጥ ያንን ስትራክቸር የማጠናከር ሁለት ደግሞ ለአገር ብሔራዊ ጥቅም እንዲሰለፉ ማድረግና ያንን የማስተባበር ስራዎችን መስራት ያስፈልጋል ሶስተኛው ከዛ ውስጥ ደግሞ የዓለም ተቋማቶች አሉ ያንን ዓለም ተቋማቶች ኢትዮጵያ ማናት የሚለውን በትክክል ማስገንዘብ ይፈልጋል ስለዚህ ኢትዮጵያ በሆርን ኦፍ አፍሪካ ላይ የምትጫወተው በዓለም ላይ የምትጫወተው አሁን ደግሞ ቀደም ሳነሳቸው የነበረው የግሪን ሌጋሲ ናሽናል ካውንተር ቴሮሪዝም የአክሰስ ቱ ዘ ሲ እነዚህ ሾች በጣም ግራንድ ናቸው አካባቢን ይሄ ምንድነው አንድ የሚባል ሪጂናል ሴኩሪቲ ኮምፕሌክስ ስቶሪ የሚባል አለ በሴኩሪቲ ደረጃ ስታይ የመካከለኛ ምስራቅና ሆርን ኦፍ ሴኩሪቲ ልትለያይ አትችልም ይሄንን እንዴት አድርገን ነው ኢትዮጵያ እዚህ ውስጥ ሴንተር ኦፍ ግራቪቲ ሆና እነዚህንም ታስተባብረው በዛ ደረጃ ደግሞ በመከላከያ በብሔራዊ ደህንነት ሌሎችም እነዚህ ነገሮች አያይዘን ሊኖረን የሚችለው አክሰስ ቱ ዘ ሲ አጠቃላይ እነዚህ ነገሮች ድባቡን መቀየር ይቻላልና አይ ሆፕ በነበረን ያንኑ ሪፕሊኬት ለማድረግ ብዙ አስቻይ ነገሮችም እንዳሉ አስባለሁ ያንን ተጠቅመን ደግሞ ፈጣሪም ከኛ ጋር ታክሎበት ኢትዮጵያን ቁመናና ልክ በአለም ልክ ከፍታዋን እናደርጋለን የሚል ጽኑ እምነት አለኝ አምባሳደር ለጊዜው እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ